የመካከለኛው ምስራቅ ውጥረት የዓለም የነዳጅ የደም መስመር የሆነውን የሆርሙዝ ባህረ ሰላጤ ሲዘጋ የነዳጅ ዋጋ $140 መግባቱ ለብዙ ሀገራት የኢኮኖሚ ሞታዎች ሆኗል። ሆኖም ኢትዮጵያ ይህንን ማዕበል ለመቋቋም የአስቸኳይ ጊዜ የነዳጅ ድጎማ ኢመርጀንሲ ፊውል ሰብሳይድ ይፋ አድርጋለች። ይህ እርምጃ ለተጠቃሚው ማህበረሰብ ጋሻ ቢሆንም ከጀርባ ያሉትን ስልታዊ ጥቅሞችና ፈተናዎች በጥልቀት እንመለከታለን። ምንም እንኳን የነዳጅ አምራች ባትሆንም ኢትዮጵያ በዚህ የዓለም አቀፍ ቀውስ ወቅት ካሏት ጥንካሬዎች መካከል ዋና ዋናዎቹ ሃይድሮ ኤሌክትሪክ ሺልድ የታዳሽ ኃይል የበላይነት። ኢትዮጵያ አብዛኛውን የኤሌክትሪክ ኃይሏን የምታመነጨው እንደ ታላቁ ህዳሴ ግድብ ካለ የውሃ ግድቦች ነው። እንደ ጎረቤት ሀገራት መብራት ለማመንጨት ነዳጅ ላይ ስለማትደገፍ የነዳጅ ዋጋ መጨመር በኤሌክትሪክ አቅርቦትና በኢንዱስትሪ ምርታማነት ላይ የሚያመጣው ተጽዕኖ ዝቅተኛ ነው። ይህ አረንጓዴ ኢኮኖሚ ከዓለም አቀፍ የነዳጅ መዋዠቅ በከፊል ይከላከልላታል። መንግስት ቀደም ብሎ በገነባቸው ግዙፍ የነዳጅ ዲፖዎች አማካኝነት ለወራት የሚበቃ ክምችት ማዘጋጀቱ የሆርሙዝ ባህረ ሰላጤ ቢዘጋም እንኳን ለተወሰነ ጊዜ የሀገር ውስጥ ገበያው እንዳይናወጥ በፈር ወይም መከላከያ ሆኖ ያገለግላል። ኢትዮጵያ ከጅቡቲ በተጨማሪ የበርበራና የላሙ ወደቦችን ለመጠቀም የምታደርገው ጥረት በአንድ መስመር ላይ ብቻ ከመደገፍ ያድናታል። ይህ የሎጂስቲክ አማራጭ የነዳጅ ጭነቶች በተለያዩ መንገዶች እንዲገቡ በማድረግ የአቅርቦት መስተጓጎልን ይቀንሳል። ኢትዮጵያ ከነዳጅ አምራች ሀገራት እንደ አረብ ኤሚሬትስ እና እንደ ሳውዲ አረቢያ ጋር ያላት ጠንካራ ግንኙነት በብድር ወይም በልዩ ስምምነት ነዳጅ እንድታገኝ በር ሊከፍትላት ይችላል። መንግስት ነዳጅን በከፍተኛ በጀት ለመደጎም የወሰነው በሁለት ዋና ምክንያቶች ነው። የዋጋ ንረትን ለመቆጣጠር ኢንፍሌሽን ኮንትሮል። ነዳጅ ከትራንስፖርትና ከምግብ ዋጋ ጋር ቀጥተኛ ትስስር አለው። ነዳጅ ካልተደጎመ የኑሮ ውድነቱ ለዜጎች የማይሸከሙት ይሆናል። ማህበራዊ መረጋጋት ሶሻል ስቴቢሊቲ። በዓለም ላይ ያሉ ግጭቶች በሀገር ውስጥ የኢኮኖሚ ቀውስ ፈጥረው ማህበራዊ አለመረጋጋት እንዳያስከትሉ ድጎማው እንደ ማስታገሻ ያገለግላል። ዓለም በነዳጅ ጦርነት እየታመሰች ባለችበት በዚህ ሰዓት ኢትዮጵያ የራሷን የመከላከያ ግንብ እየገነባች ነው። የሆርሙዝ ባህረ ሰላጤ መዘጋት የዓለምን ነዳጅ 20 በመቶ ሲያግድ፣ በኢትዮጵያ የነዳጅ ማደያዎች ላይ የሚታየው ሰላም ግን ድንገተኛ አይደለም። ኢትዮጵያ በቢሊዮን የሚቆጠር ብር የነዳጅ ዋጋን ለመደጎም ወስናለች። ነገር ግን ጥያቄው ያለው እዚህ ጋር ነው። ኢትዮጵያ ይህን ድጎማ እስከ መቼ መሸከም ትችላለች? በታዳሽ ኃይል ላይ ያለን የበላይነት ከነዳጅ ጥገኝነት ሊያላቀን ይችላል። የታላቁ ህዳሴ ግድብ ማመንጨት የጀመረው ኃይል በዚህ ቀውስ ወቅት የኢኮኖሚያችን የጀርባ አጥንት ሆኖ ብቅ ብሏል። ዛሬ የምናየው የነዳጅ ድጎማ ለአጭር ጊዜ መፍትሄ ቢሆንም ወደ ኤሌክትሪክ ትራንስፖርት የምናደርገው ሽግግር ግን የነገው ህልውናችን ዋስትና ነው። ነገር ግን ይህ የኃይል ጋሻ ከጎረቤታችን ከግብጽ ጋር ያለን ዲፕሎማሲያዊ ፍጥጫ አዲስ መልክ እንዲይዝ አድርጎታል። የዓለም ነዳጅ ዋጋ በናረ ቁጥር ለግብጽ የናይል ውሃ የህልውናዋ ጉዳይ እንደሆነ ሁሉ ለኢትዮጵያ ደግሞ ከዓለም አቀፍ የነዳጅ ጥገኝነት የምታመልጥበት ብቸኛ የኢኮኖሚ ምሽግ ሆኗል። ካይሮ በውሃ ዋስትና ላይ ስጋት ቢገባትም ለኢትዮጵያ ግን የኃይል አቅርቦት ማለት የኢንዱስትሪዎቿ ደም ነው። አሁን ያለው የሆርሙዝ ባህረ ሰላጤ ቀውስ አንድ ትልቅ እውነታን አረጋግጧል። ነዳጅ በሌሎች እጅ ያለና በማንኛውም ሰዓት ሊዘጋ የሚችል መሳሪያ ሲሆን፣ አባይ ግን በገዛ እጃችን ያለ የኃይል ምንጭ ነው። ይህ የጂኦፖለቲካ ፍጥጫው ከውሃ ሽኩቻ ባለፈ በአፍሪካ ቀንድ ማን የኢነርጂ የበላይነት ይይዛል የሚል የታሪክ እሽቅድድም ሆኗል።